የዓለም ዋንጫ ትኬት ዋጋ በከፍተኛ ሁኔታ መጨመሩ ተገለጸ። ፊፋ የ2026 የዓለም ዋንጫ የመጨረሻ ዙር ትኬት ሽያጭ መጀመሩን አስታውቋል። ይሁን እንጂ በዓለም ዋንጫ ትኬት ዋጋው ላይ የተደረገው ከፍተኛ ጭማሪ ደጋፊዎችን ቅር አሰኝቷል። የፍጻሜ ጨዋታው የመጀመሪያ ደረጃ ትኬት ዋጋ በአሁኑ ሰዓት $10,990 መድረሱ ተገልጿል። የትኬቱ ዋጋ መጀመሪያ ላይ ተጠቅሶ ከነበረው $1,550 በ7 እጥፍ የበለጠ ሆኗል። የደረጃ 2 ትኬት $7,380 እንዲሁም የደረጃ 3 $5,785 መድረሱ ሲገለጽ ከዋናው ዋጋ በሁለት እጥፍ ከፍ ብሏል። ከዚሁ ጋር በተያያዘ ፊፋና አሜሪካ ሰዎችን ድሃ እያደረጉ ነው ተባለ። ፊፋና አሜሪካ ኪሳችንን እያለቡ ነው ለዓለም ዋንጫ ቤቱን የሸጠ ደጋፊ 10 የዓለም ዋንጫ ውድድሮችን የታደመው ታዋቂው የእንግሊዝ ደጋፊ $1 ሚሊዮን የዓለም ዋንጫ ወጪዎችን መጨመርን ተችቷል። ፊፋና አሜሪካ ልክ ባልሆነ መንገድ ድሆችን እያለቡ ገንዘብ ለመውለድ እያደረጉ ያሉት ነገር በጣም አሳፋሪ ነው ሲል ደጋፊው ተናግሯል። አክሎም ለመኪና ማቆሚያ $132 መጠየቅ ምን ይሉታል ያለው ደጋፊው የትራንስፖርት ወጪን በ4 እጥፍ አሳድገዋል ብሏል። እዛ ያለው ሁሉም ሰው ከኛ ገንዘብ ለመውሰድ ጥረት እያደረገ ነው ሲል ያለውን ቅሬታ ገልጿል። ደጋፊው ውድድሩን በአሜሪካ ለመመልከት መኖሪያ ቤቱን መሸጡ ተገልጿል።